አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ሀገሬ ልጆች እንዴት ናቸው? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ብቅ ብያለሁ ማለት ነው። አዲስ ጀማሪ ነኝ። አበረታቱኝ። ሰብስክራይብ፣ ሼር እንዲሁም ኮሜንት እያደረጋችሁ አበረታቱኝ ማለት ነው እና ዛሬ የመጣሁበት የአንዲት የጓደኛ የገጠመኝ ነውና እንግዲህ ከኢትዮጵያ ወደ ውጭ በምንመጣ ሰዓት ብዙ ገጠመኞች ይኖሩናል እና ከዛ መካከል እሷ ምን ሆነች መሰላችሁ? እንግዲህ ሪፖርት እንደገባን ያው ውስጥ ከገባን በኋላ ፍተሻ አለ። ከዛ ፍተሻ ላይ ነው እሷ እንግዲህ ትልቁ ስህተት የተሳሳተችው ማለት ነው። አንዳንድ ጊዜ የሆነ ሳናስተውል ሳናስተጋባ ነገሮችን በዝግታና በተረጋጋ ሁኔታ ሳናስተውል በምንቀርበት ጊዜ ዋጋ ያስከፍለናል እና እሷ የመጀመሪያም አልነበረችም ስትገባ እና ከገባች በኋላ ፍተሻ ላይ እንግዲህ ስንፈተሽ ሁሉ ነገራችን እቃችን ሁሉ ነገራችንን ቁጭ አድርገን ነው የምንፈተሸው እና ያለንን ነገር ከዛ በኋላ እሷም ይሁን እንደማናቸውም ሰው ፍተሻ ላይ እቃዋ ሲፈተሽ ያለው ነገር ፓስፖርቷ ፕሮሰስ የጨረሰችባቸው ወረቀቶች በሙሉ አብረው ከእቃዋ ጋር ከልብሷ ጋር ማለት ነው እንደዛ አድርጋ እንድታስፈትሽ ቁጭ አድርጋ ሊፍቱ ላይ ማለት ነው ቁጭ ካረገች በኋላ እሷ ለራሷ ትፈተሻለች። ትፈተሽና እቃዋን አላነሳችውም ማለት ነው። እንግዲህ እቃዋን ሳታነሳ ቀጥታ ሊፍት ውስጥ ትገባና ትሄዳለች ማለት ነው። እሷ ያሰበችው በሰዓቱ እቃዋ በሊፍት የሚመጣላት ነው የመሰላት፣ ግን የያዘችው እቃ እንደዚህ ሊፍት የሚያስፈልገው አይደለም እና ያው እሷ ከበፊቷ ያሉትን ሰዎች ተረጋግታ እንዴት ነው የሚንቀሳቀሱት እንዴት ነው ያለውን ነገር ብላ በተረጋጋ ሁኔታ አስተውላ አላየችም ነበርና እሷ በቃ ያሰበችው የራሷን ነው እና በቃ እኔ ተፈትሼ ወደፊት ከሄድኩ በኋላ ከኋላ ቀይ ይመጣልኛል ብላ አስባ ነበረ። ግን ወጣች። ፎቅ ከወጣች በኋላ እቃዋን ፎቅ ላይ ከሱ ጎን በጎን አብሮት የሚወጣ ነው የመሰላትና ላይ ውስጥ ወጣ ብታየው የለም እና ከዛ በኋላ የነበረውን ሁኔታ እንግዲህ በጣም ደነገጠች። ከዛ በኋላ እዛ ያሉ ሰራተኞቹን ሪፖርት ያሉ ሰራተኞቹ ማለት ነው እነሱንም ብታናገር ሊያናገሯት ፈቃደኛ አልሆኑም እነሱ። ከዛ በኋላ ያው እንግዲህ ስጠያይቅ አይ ይመጣል ወይም ደግሞ ታች ወርደሽ ምንም ማየት መሄድ ምናምን ይሏታል። ከዛ በኋላ እንግዲህ ከምንም በላይ ፕሮሰሱ ማናችንም እናውቃለን። ብዙ ደክመን ብዙ ተሰቃይተን ነው ፕሮሰሱን የጨረስነው እና 2015 እንደዛ አካባቢ ፓስፖርት በተለይ ደሴ አካባቢ ያወጣችሁ ልጆች ታውቁታላችሁ በምን አይነት ስቃይ እንደወጣ ፓስፖርት። እጅግ በጣም ስቃይ ነበረው። ከቀጠሮ ከምልልሱ ይብለጥ እዛ የነበረው ወረፋው ላይ የነበረው ግፊ የነበረው ትግል እና ዱላ ሁሉ ነበረ በዛን ሰዓት ማለት ነው። አሁን ላይ አልሐምዱሊላህ አሁን ላይ ተስተካክሏላቸዋል ይመስለኛል እና እየፈጠነላቸው ነው። አሁን እየፈጠነላቸው ነው፣ ተስተካክሏል። እንደ በፊቱ አይደለም። ያን ያክል የተጋነነ ወረፋ የለውም መቼም በዛና አመት እንዳሳለፍ ነው አይደለም። አሁን ላይ ተሻሽሏል እና ከዛ ወደ ጉዳይ ስገባ እንደገና ልጅቷ ወረደች ወደታች ወረደች።
እታች ስትወርድ ደስ የሚለው ነገር እቃዋን ያው ዳር ላይ አገኘችው። ከሊፍት ወርዶ ዳር ላይ ተቀምጦላት አገኘችው ማለት ነው። እና ጫማ ሁሉ ጫማዋ ራሷ አብሮ ነበር። ጫማም አልለበሰችም። እና በሰዓቱ የነበረ ድንጋጤ አስባችሁታል? እስከ ስንት ድካም በኋላ ከስንት ጊዜ በኋላ የለፋችበትን ነገር በዚች በአንድ ደቂቃ ስህተት ውስጥ ማጣት ማለት አስባችሁታል? የዛኔ የበረራ ትኬቷ ቢጠፋባት እንደገና ደግሞ ብዙ የእንትን ምንድነው ሜዲካሎች አሉ፣ ፓስፖርት አለ፣ እሱ ነገር ቢጠፋባት እንኳን እሱ አይደለም ቀርቶ አይደለም ልብሷ ራሱ ቢጠፋባት በሰዓቱ ከባድ ችግር ነበር። ምክንያቱም እች ልጅ ጉዞ ላይ ናት። ወደማታውቀው ሀገር ነው የምትመጣው። ከማታውቃቸው ሰው ጋር ከማታውቀው ቋንቋ ጋር አዲስ እንግዳ ሆና በምትመጣ ሰዓት እንደዚህ አይነት ገጠመኝ ከባድ ጊዜ ነበር እና በሰዓቱ ልጅቷ በጣም ተጨናንቃ ነበር። በቃ ቦታችን ወርዳ የምታገኘው መሰላትም እና በጣም ደንግጣ ነበር። እና በዚህ አጋጣሚ ውድ እህቶቼ ወደ ውጭ ለመምጣት ያሰባችሁ ሁሉም ሰው ማለት አይቻልም፣ ግን አንዳንድ እሷም ያው ተረጋግታ ነገሮችን ካለማስተዋል የተነሳ ነው እንደዚህ አይነት ስህተት ውስጥ የገባቸውና እናንተን ብትሆኑ መጀመሪያ ተረጋግታችሁ ከበፊታችሁ ከእናንተ በፊት ያሉት ሰዎች እንዴት ነው እንደሚወጡ፣ እንዴት ነው እንደሚፈተሹ፣ እንዴት ነው እንደሚያስፈትሹ ምናምን ተረጋግታችሁ በተረጋጋ መንገዳችሁን አስተውላችሁ ተጓዙ ነው የሚለውና ያው ይጠቅማችኋል ብዬ ነው እንግዲህ ማለት ሁሉም ሰው አያውቅም፣ ሁሉም ሰው ይሳሳታል እያልኩ ሳይሆን ግን አንዳንዶቻችን አእምሯችን በሰዓቱ ሌላ ቦታ ይሰረቅና ሌላ ሀሳብ ላይ ሆነን ምናምን እዚች ቦታ ላይ ስህተት መፍጠር የለብንም። በቃ እንግዲህ ወደኋላም ያለው ወደኋላም ይቀራል፣ ወደፊትም ያለው ወደፊት እንሄድበታለን። እዛ ላይ ግን አለንበት ላይ በሰዓቱ የነበረንን ፕሮግራም ተረጋግተን ማስኬድ ተረጋግተን ማጠናቀቅ ነው ያለብን እና እሷም ያው ወደኋላ ልቧ ቀርቷል። መቼም ከቤተሰብ ስንለይ ብዙ ነገር አለ እና እንደዛ ነው የወጣችበት ልትወጣበት የቻለችው ምክንያት ምናምን በቃ በሰዓቱ ያው ትንሽ መረበሽ ነበርና ልቧ ውስጥ ትንሽ መረበሽ አለ። መቼም አልነግራችሁም፣ ሁላችንም ከቤተሰብ ተለይተን ስንመጣ ወደማናውቀው ሀገር ወደማናውቃቸው ሰዎች ስንመጣ የፍልሃ ጉዳይ የርዚቅ ጉዳይ የሆነ ነው እንጂ ከባድ ነው ስሜቱ። መቼም እንዳይለመድ የለም፣ ከመጣን በኋላ እንለምዳለን እንጂ በሰዓቱ ከባድ ነው ስንለይ ማለት ነው። እና አልሐምዱሊላህ መጨረሻ ላይ ግን ያው ሁሉም ነገሯ ምንም የጠፋባት ምንም የወደቀባት ነገር የለም። እቃዎቿን እንዳለ ብቻ ዳር ላይ ቁጭ ብለው አገኘቻቸው። ደስ የሚለው ነገር እሱ ነው። ከዛ በኋላ ተረጋጋች እና ያው ጓደኞቿም አልፈዋት ሄደው ነበር። ያው በአንድ ቢሮ የመጡት ማለት ነው። አልፈዋት ሄደው ነበር። እነሱንም ለማግኘት ያው ትንሽ ደክማለች። ከዛ በኋላ ያው አገኘቻቸው። ከዛ ያው ጉዟችንን አንድ ላይ አጠናቀቅን ማለት ነው። አልሐምዱሊላህ። ከዛ በኋላ ይሄ እንግዲህ ከአንድ አመት በፊት የነበረ ነው። አሁን ማወራችሁ ግን ወደዚህ ለሚመጡ እህቶቼ ለአንዳንድ እህቶቼ የምናውቀው እናውቃለን፣ የማናውቀውን ደግሞ ለአንዳንድ እህቶቼ ትምህርት ይሆናል ብዬ ነው አሁን ያቀረብኩት ማለት ነው። እና ወዶችዬ እንግዲህ አበረታቱኝ። ያው የሰው ደስታ የሚያስደስታችሁ ቅን ልቦች አላችሁና አበረታቱኝ። ሰብስክራይብ አድርጉኝ፣ እንዲሁም በኮሜንት አበረታቱኝ። ላይክ ሼር እያደረጋችሁልኝ አበረታቱኝ።